200 ጀምሮ እስከ 15000 ድረስ በፕላስቲክ ታንከሮች እናቀርባለን ማለት ነው። ይሄ 5000 ሊትር የፕላስቲክ ታንከር ነው። በጣም ምርጥ ኳሊቲውን የጠበቀ 10 ዓመት ዋስትና ያለው ጎዳብ ለጤና አንፃር የሚጎዳብህ ነገር የለም። አልጌ ከመያዝም አንፃር አልጌ አይዝም። ያሉ የውሃ ፓምፖችንም እናቀርባለን። ሰላም ጤና ይስጥልኝ ቤተሰቦች እንደምናላችሁ። ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ የተለያዩ የውሃ ታንከሮችን ዋጋቸውን የምንመለከት ይሆናል። ከትንሽ እስከ ትልቅ ያላቸው ጸባይስ ምን ይመስላል የሚለውንም እንግዲህ ከሙያተኞች አንደበት የምናደርሳችሁ ይሆናል ማለት ነው። ቪዲዮን እስከ መጨረሻ ተመልከቱት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ መግቢያ ላይ እንዳነሳሁት የምንመለከተው የተለያዩ አይነት የውሃ ታንከሮችን ዘርዘር አድርገን የምንመለከት ይሆናል። የመያዝ አቅማቸው ምን ይመስላል የሚለውን ከስንት ሊትር ጀምሮ ማግኘት እንደሚችል የምርቶቹን አይነት ዋጋቸውስ አሁን ላይ ያለው ዋጋ ምን ይመስላል የሚለውን እዚህ ጋር እንደምትመለከቱት በዚህ ያሉ የውሃ ታንከሮች እንግዲህ በየአይነታቸው አሉ ማለት ነው የምንመለከት ይሆናል። ተጨማሪ መረጃዎችን ደግሞ ሙሉ መረጃዎችን የሚያደርሰን ደግሞ ወንድማችን እዚህ ጋር አለ። እስቲ በመጀመሪያ እንተዋወቅ። ስሜ ፍቃዱ ይባላል። ከአትላስ ፊቲንግ ኢንጂነሪንግ ፒኤልሲ ነው። የውሃ ታንከሮች የተለያዩ የውሃ ታንከሮች ከተለያየ መጠን ካላቸው ሊትር ጀምሮ እናቀርባለን። ለምሳሌ ከ200 ጀምሮ እስከ 15000 ድረስ በፕላስቲክ ታንከሮች እናቀርባለን ማለት ነው። ያሉ ምርቶች ምን አይነት ምርቶች አሉ ያላቸው? የጂፒ ምርቶች አሉ። ናትራን ታንከር አለን፣ ፋይበር አለን። እዚህን የመሳሰሉት በተለያየ ሰው ከስተመሩ በሚፈልገው አይነት መጠን ማቅረብ እንችላለን ማለት ነው። እስቲ ዘርዘር አድርገን ደግሞ ብናይ ያሉት ምርቶች የጂፒ እንዲሁም ደግሞ ሌሎችን አይነታቸውን አሁን ለምሳሌ እዚህ ጋር የምንመለከተው ይሄኛው የ5000 ሊትር ነው። ይሄ 5000 ሊትር የፕላስቲክ ታንከር ነው። በጣም ምርጥ ኳሊቲውን የጠበቀ 10 ዓመት ዋስትና ያለው ነው። ኢቨን ከስተመሩ ወስዶ በራሱ ጥፋት ፌል ቢያደርግበት ወይ ከላይ ሲሰቅሉ ወይ ቢሰበርበት 50% ከፍሎ ከካምፓኒያችን የመውሰድ አለው አድቫንቴጅ አለው ማለት ነው። በዛ ይሄ ጥቅሙ የተለየ ነው ማለት ነው። ሌላው ደግሞ እነዚህ የምንመለከታቸው እነዚህ ናትራን ታንከሮች አሉን። እነዚህንም እንይዛለን ከ1000 ጀምሮ ከ500 ጀምሮ እስከ 3000 ድረስ እነዚህን እናቀርባለን ማለት ነው። በእነዚህም በተለያዩ መጠን አላቸው። ጂፒም በእነዚህም ደግሞ በተለያዩ መጠን አላቸው። አሁን ለምሳሌ 1500 ነች። ከስተመሩ ቦታው ቢጠበው መጠኑ ጠበብ ብሎ ከቂጡ ቁመቷ ረዘም ያለች ነች ማለት ነው። በዚህ ሆኖ ደግሞ ሰፋ ያለ አለ። ያው ልክ እንደ ከስተመሩ ፍላጎት የተለያዩ አይነት የውሃ ታንከሮችን እናቀርባለን ማለት ነው። በተጨማሪም እነዚህ ደስት ቢኖች አሉ። እነዚህ የምትመለከታቸው እነዚህ የቆሻሻ ማጠራቀሚያ ደስቲቢኖች ናቸው። እነዚህ የምታያቸው በኋላ 240 ሊትር በአሁኑ ሰዓት የተለያዩ ህንፃዎች ላይ ልንጠቀማቸው የምንችለው የቆሻሻ ማጠራቀሚያዎች ናቸው። ከዚህም ባነሰ እቺኛዋን በ60 ሊትር የቆሻሻ ማጠራቀሚያ ነች። እቺንም እናቀርባለን። ስቴንለስ ስቲል ወይም ደግሞ የአሉሚኒየም ሺት ታንከሮችንም እናዘጋጃለን። በተለያየ መጠን እስከምትፈልጉት አይነት ሊትር አለን ማለት ነው። እዚህ ጋር ያሉት እንግዲህ የሆሪዞንታል እንዲሁ ቨርቲካሎችን አሉና ምንድነው ልዩነታቸው ነው? ዋጋ ላይስ ያላቸው ልዩነት አለው የሚለው? ቨርቲካሊ ያሉት ከሆሪዞንታሉ በዋጋ ቀነስ ይላሉ። ምክንያቱም አሁን እነዚህ የምትመለከታቸው ይሄ ሆሪዞንታል 500 ሊትር ነው። እነዚህ የምትመለከታቸው እግራቸው ማቴሪያል ስለሚወስዱ እና በኪሎም ከፍ ስለሚል ይሄ ዋጋም ላይ ከፍ ይላል ማለት ነው። ካለው ሁለቱም ቨርቲካል እና ሆሪዞንታል ሆነው ዋጋ ላይ ግን ልዩነት ይፈጥራሉ። ያው በሚወስዱት ማቴሪያል ነው፣ ሌላ ምንም ነገር የለውም። እነዛ ያን ያህል ወደድ ብለህ የምትለው ካለው ቨርቲካሊ ካለውና ሆሪዞንታል ካለው ውጪ ምንም እንትናቸው ተቀራራቢ ነው። ሁለቱም ፕላስቲክ ታንከሮች ናቸው። 10 ዓመት ዋስትና አለው። ዴሊቨሪ አለው። እነዚህ ስላሉት ያን ያህል የሚለው ነገር ዴሊቨሪ ሙሉ አዲስ አበባ ላይ ማለት ነው። ሙሉ አዲስ አበባ ላይ ከአዲስ አበባ ውጪ ሳይሆን ሙሉ አዲስ አበባን ክልል ሙሉውን እናቀርባለን ማለት ነው። እሺ እዚህ ጋር እንግዲህ የተለያዩ ምርቶችን ተመልክተናል። የነዚህ ምርቶች ደግሞ ዋነኛ ያላቸው ጸባይ የሚለውን ደግሞ ብታብራራለን። ዋነኛው የምርት ጸባይ የምንለው አሁን ለምሳሌ እነዚህ የፕላስቲክ ታንከሮች
ጨረር ሪፍሌክት አድርገው የሚጣን ጨረር ሄዶ ገብቶ ውሃውን አንተን የሚጎዳብህ ለጤና አንፃር የሚጎዳብህ ነገር የለም። አልጌ ከመያዝም አንፃር አልጌ አይዝም። ትልቁ ነገር ደግሞ አልጌ ያለመያዙ። አልጌ ካልያዘ ጠቃሚ ነው ማለት ጄሪካን ላይ ውሃ አስቀምጠን እንደመጠቀም ነው። ሌላ ምንም ነገር የለም። ይሄኛው የሚሰራበት ጥሬ ዕቃ የኤችዲፒ ጥሬ ዕቃ ነው። ያም እንትን ተመራጭ ያደርገዋል። ከጤና አንፃር ምንም ነገር ችግር አይፈጥርም ማለት ነው። አንተ ላይ ጀስት እንዲህ ቆዳችንም ላይ ምንም ነገር ላይ ቢሆን ምንም ነገር ስንጠቀም ከጤና አንፃር ብለን ነው መጠቀም ያለብን። ከዛ አንፃር ይሄ ተመራጭ ያደርገዋል ማለት ነው። እነዚህም የፕላስቲክ ታንከሮች በጣም አሪፍ ነው። እዚህ ጋር ተያይዞ ደግሞ ሌሎች ምርቶችም እንዳላችሁ ቅድም ስመለከት ነበርና ያሉ ሌሎች ተያያዥ ምርቶችም ካሉ ተያያዥ ምርቶች አሉን በታንከር ዙሪያ ማለት ነው። ታንከር ዙሪያ የፋይበር ታንከር እናቀርባለን። እነዚህን አሁን በብዛት ሰው ተመራጭ አድርጎ ፋይበርን ሊወስደው የሚችለው ሆሪዞንታሊ ነው፣ ቨርቲካል ስለሌላቸው። ያ ከዚህ የሚለይበት ያኛው ሆሪዞንታል ብቻ ነው። የኛው ግን ቨርቲካሊ ሰው በሚፈልገውም አይነት ቅርጽ ስላለው ያ ሁለቱን እንትን ያደርጋቸዋል። እኛ ፋይበር በተለያየ መጠን ያለው ሌተር እናቀርባለን ማለት ነው። ፓምፖች ወይም ተያያዥ ደግሞ ቢያስፈልጉስ? ተያያዥ ነገር ቢያስፈልጉ ታንከር እኛ ጋር የገዛ ሰው ኦሪጂናል እነዚህ የሮቶ ጋር አብረው የሚሄዱ ኒፕልሶችን ኦሪጂናል እቃ ከኛ ጋር ያገኛሉ። የውሃ ፓምፖችንም እናቀርባለን። የውሃ ፓምፕ ዋነኛ አከፋፋይ ነን። የሊዮ ውሃ ፓምፕ አከፋፋይ ነን። በሚፈልጉት አይነት የፈረስ ጉልበት እኛ ጋር ማግኘት ይችላሉ ማለት ነው። እሺ፣ እናመሰግናለን። እንግዲህ ያሉ ተጨማሪ መረጃዎችንም ደግሞ የዋጋ ዝርዝራቸው እንግዲህ እንደተመለከታችሁት በጣም በዛ ያሉ ስለሆኑ ነው ዘርዘር አድርጌ ደግሞ ማቀርብላችሁ ይሆናል እኔ ማለት ነው። በተከታይነት ስለተበበረ በጣም እናመሰግናለን። እኔም አመሰግናለሁ። እስካሁን በነበረን ቆይታ ስለ ምርቶቹ አጠቃላይ ጥሩ መረጃን እንዳገኛችሁበት እምነቴ ነው። በዚህም እንደምትመለከቱት የተለያየ አይነት የምርት አይነቶች ስለሚገኙ ሁሉንም በአንድ ቪዲዮ መስራት ስላልተቻለ ማለት ነው እኔ በተወሰነ መልኩ አሁን ላይ ያለበትን የዋጋ ሁኔታዎችን ይዤላችሁ መጥቻለሁ ማለት ነው። የምትመለከቱት ቪዲዮ ከወራቶች በፊት ተቀርጾ የነበረ ስለሆነ በዛ ወቅት የነበረውን የዋጋ ሁኔታ ስለማያማክል ማለት ነው። አሁን ላይ ያለው የዋጋ ሁኔታ ግን እዚህ ጋር የምገልጽላችሁ ይሆናል ማለት ነው። እዚህ ጋር የምንጀምረው ቨርቲካል ከሆነ ከጂፒ ታንከር ነው ማለት ነው። ጂፒ ቨርቲካል ታንከር የምንመለከት እቺ ቋሚዋ ማለት ነው 500 ሊትር ስንመለከት ማለት ነው 9300 ብር ነው እየተሸጠች የሚገኘው ከትንሿ ማለት ነው። እንደዚሁም ደግሞ እዚህ ጋር እንደምትመለከቱት ደግሞ የጂፒው ደግሞ ምን አለች ሆሪዞንታል ማለች ማለት ነው። በአግድሙ ሲሆን ደግሞ 10210 ብር ነው እየተሸጠ የሚገኘው ማለት ነው። ይሄ እንግዲህ ቅድም በቪዲዮ ላይ እንደተገለጸው ማለት ነው ሆሪዞንታል በሚሆንበት ሰዓት ላይ የተወሰነ ጭማሪዎች እንዳሉ ቅድም ጠቁሞን ነበረ። ቨርቲካል ያሉት እንግዲህ በዝርዝር ስንመለከት በተወሰነ መልኩ 1000 ሊትር ስንመለከት 14000 ብር ነው እየተሸጠ የሚገኘው። 1500 ሊትር ስንመለከት 18300 ብር፣ 3000 ሊትር ስንመለከት 29900 ብር፣ 5000 ሊትር ስንመለከት የጂፒ ቨርቲካሉ ማለት ነው 48550 ብር ነው እየተሸጠ የሚገኘው። 10000 ሊትር በስተመጨረሻም ስንመለከት ደግሞ 97500 ብር ነው። ይሄ የቨርቲካል የጂፒ ነው። ሆሪዞንታል የጂፒን ደግሞ ስንመለከት ማለት ነው 2000 ሊትር ስንመለከት 34750 ብር ነው እየተሸጠ የሚገኘው። 1000 ሊትር ስንመለከት 20180 ብር ነው እየተሸጠ የሚገኘው። እነዚህ እንግዲህ በከፊል በተወሰነ መልኩ የጂፒ ታንከር የእለቱ የዝርዝር ዋጋ መሰረት ይሄን ይመስላል ማለት ነው። እስካሁን የተመለከትነው የጂፒ ታንከር በቨርቲካል እንዲሁም በሆሪዞንታል ካሉ ምርቶች ውስጥ በከፊል ነው። ከዚህ ውጪ ያልተጠቀሱ የ4000 የ8000 እንዲሁም ደግሞ የተለያዩ የ1500 እና የ2000 በተለያየ አይነት ሳይዝ እናንተ በተለያየ አይነት ሰዎች ፍላጎት መሰረት አድርገው የተመረቱ ምርቶች ስላሉ እነሱን እዚህ ጋር አላካተትንም ቪዲዮ እንዳይረዝም በማለት ማለት ነው። የሆሪዞንታልም እንግዲህ የጂፒን ታንከር ስንመለከት የተለያዩ ከ200 ሊትር ጀምሮ ያልተጠቀሱ አሉ ማለት ነው። 200 ሊትር፣ 500 ሊትር፣ 1000 እና 2000 ሊትርም በሆሪዞንታል የጂፒን ምርቶች ማግኘት ስለሚቻል ማለት ነው። ከጂፒ ታንከር በተጨማሪም ደግሞ ማግኘት ለምፈልጉ ደግሞ የናትራን ታንከሮች በሆሪዞንታል እንዲሁም በቨርቲካል ደግሞ በተለያየ አይነት ሳይዝ ደግሞ እነሱም አሉ። እነሱም እንግዲህ ቪዲዮ እንዳይረዝም ብለን ነው ሙሉ መረጃዎችን ለማግኘት ለምፈልጉ ማለት ነው የምፈልጉትን የምርት አይነት
ማግኘት ለምትፈልጉ ማለት ነው ቴሌግራም ላይ ጌትኮን 21 ብላችሁ እዛው ማግኘት ትችላላችሁ። ቻናል ላይ የፈለጋችሁትን ከነዋጋቸው ከነ ምስላቸው ምን እንደሚመስሉ ሳይዛቸው እዛ ጋር ይቀመጣልና እዛ ጋር ገብታችሁ ማግኘት ትችላላችሁ። በተለይም ደግሞ ታች ዲስክሪፕሽን ላይ ስለምናስቀምጥላችሁ ማግኘት ትችላላችሁ። በተረፈ ደግሞ ዲሊቨሪ አገልግሎት አለው ማለት ነው። እንዲሁም ደግሞ የ10 አመት ዋስትኖች አሉት ማለት ነው። ወስዳችሁ በምትሰቅሉበት ሰዓት በምታስቀምጡበት ሰዓት ላይ ብልሽት መሰበር ቢያጋጥመው እንደተመለከቱ ማለት ነው 50% ከፍላችሁ ሌላ የመውሰድም ትችላላችሁ ማለት ነው። በዛሬው ዕለት እንግዲህ ይዤላችሁ የመጣሁት ይሄን ቪዲዮ ይመስል ነበረ። በቀጣይ ደግሞ በሌሎች ስራዎች የመመለስ ይሆናል። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ሰላም ፍቅር እንድትሆኑ እመኛለሁ። መልካም ጊዜ